እንዴት ነው? ሰላም ሰላም ሁሉ ሰላም ነው። በቃ አንተ በትግል ነው የምትገኘው? አዎ እንግዲህ በስራ ቢዚ የሚሆን ሰው ለመገኘትም ትንሽ ይከብዳልና ለዛ ነው። ባባደና ነው በስራ ቢዚ ነው እርግጠኛ ነኝ። አዎ እና አንዳንዴ ያው አዲስ ህይወት ደግሞ ስትጀምሩ ትንሽ ቢዚ ትሆናላችሁ። ጊዜ መስጠት ምናምን የሚባል ነገር አለና በዛ ትንሽ ቢዚ ነው። አዲስ ለዛ ነው። እንዴት ነው የአዲስ ህይወት አምነህበት ነው እንዴ? እንዴት አዲስ ህይወት ማለት አዲስ ህይወት አይደለም እኮ ያው የነበረ ነው የቀጠለ ማለት ነው። የነበረ ነው ማለት ድሮ ነበረ። ከዛ አሁን ደግሞ እንግዲህ ከቆመበት እየቀጠለ ነው ማለት ነው። እንደዛ ነው እንጂ አዲስ ህይወት ምናምን ሆኖ አይደለም። እኔም አዲስ ህይወትማ እንዴት ይሆናል እኮ ማለት አልገባንም። ዛሬ ቶሎ ብለን እንግዲህ ወደ ጉዳያችን ገባ። አንተም አስገባህና ወደዛ መስመር እኛ ዛሬ እኔም ሩታን የፈለግነው ዋናው ጉዳይ ምንድን ነው? እኔም እንደ ታላቅ ወንድም ጉዳዩ አሳስቦኝ ያው ሰሞኑ ትንሽ በቃ በስነ ስርዓት እንኳን እኔ እናንተም ተገናኝተን አላወራንም። በስልክም እያነሳ ያለኝ አይደለም። ያው ዛሬ ነው በትግል ያነሳ ያለኝ በስልክ። እሱም ደጋግሜ ደውዬ መምጣት ደግሞ ደስ ብሎኛል። ግን አሁን እያደረግኩ ያለው ነገር አብርሽ ወይ እንደ ትላንትና ጫወታ ወይ ሄርሜላንም ሩታንም ለማናገር ወይ ደግሞ በቃ ጀስት ፈታ ማለት ፈልገ እንደዛ አይነት ሙድ አስበህ ነው ወይስ አሁን አንተ አምነህበት ፈልገ እያልከኝ ነበር? አሁን ትላንትና የነበረ ህይወት ነው አውቃለሁ። ትላንትና ህይወት እንደነበረ ምናልባት በቃ ተፈጥሯል ያን ነገር። ግን አሁን ላይ ደግሞ መሀል ላይ ብዙ ጋፕ ተፈጥሯል። አግብተሃል፣ ወልደሃል፣ ፈተሃል፣ መልሰ ሌላ ሴት አምጥተሃል። ይህንን ሁሉ ነገር ክፍተት ተፈጥሮ ድጋሚ ያቺም ትላንትና የነበረችዋን ሴት አምጥተህ አሁን አብሬያት ከእሷ ጋር አብሬያት ሆናለሁ ወይ ደግሞ አብሬያት እቀጥላለሁ። ይሄ እኮ ትንሽ አብርሽ የሆነ እንኳን ለአንተ እኔ እንጃ አላውቅም፣ ለሚሰማው ሰው በራሱ ነገሩ በጣም ያምታታል። ተረዳኸኝ አይደለም? እኔ እንደ ወንድም ይሄንን ነገር ያየሁት እና ደግሞ ምናልባት ታያይዘህ እንድትመልስልኝ የምፈልገው ነገር ነገሩ እንዴት ነው? አንተም ብቻ ነው የሚመለከት የሚመስልህ? ያንተ ጉዳት እኛን አይጎዳም ወይ? ያንተ ጉዳት እኛ ቤተሰቦችንን እኛ ድብን ብለን ነው የምንጎዳው። ዙሪያ ያሉ ሰዎች ራሱ አሉ። ገብቷል አይደለም? ሩታኔ ልጅህ እናት ናት። አንተ እንደዚህ በማድረግ ነገ ላይ የሆነ ችግር ውስጥ ብትገባ እሷስ መጎዳቷ ይቀራሉ። እና ይህንን ነገር ከኛም ባለፈ ብዙ ቤተሰቦች የሚከታተሉን ቤተሰቦችን ለነሱ መልስ እንዲሆን ስለምፈልግ ትክክለኛውን አምነህበት ደግሞ ይሄ የሆነ ችኩል ያለ መልስን አልፈልግም። በስነ ስርዓት እንዴት ነው ህይወትን አስበሃል? ነገህን አስበሃል? እና በስነ ስርዓት እንድትመልስልኝ እፈልጋለሁ። ምንድነው አሁን እያደረክ ያለው? ብቻ አልገባኝም። እኔ አሁን እየተራመድክበት ያለው ኦኬ ይሁን። ያልገባህን ነገር እኔ ማስረዳት ግዴታ አለብኝ። ለምን ወንድሜ ስለሆንክ ማለት ነው። ሩታም የመጣሽው ይህንን ጉዳይ ለማወቅ ከመሰለሽ አሁን ላስረዳችሁ ለሁለታችሁም ማለት ነው። በመጀመሪያ ደረጃ እኔ አሁን ሲንግል ነኝ። በመጀመሪያ ሲንግል ነኝ ማለት ሲንግል አሁን ሳይሆን ነበርኩኝ መጀመሪያ። ለምን ከአንቺም ጋር ተለያይቻለሁ፣ ከሄርሜላም ተለያይቻለሁ፣ ብቻዬን የነበርኩ ሰው ነኝ። ስለዚህ ማንም ሰው ተቃውሞ ሊያደርስ አይገባም። ሁለተኛ ደረጃ እኔ ይሄ ቀልድም አይደለም፣ ለቀልድም ብዬ ያደረኩት ነገር አይደለም፣ እነሱንም ለመፈተንም ብዬ ያደረኩት ነገር አይደለም። ሪል ትክክለኛ ነገር ነው እያያችሁ ያላችሁት ከፍቅር ጋር ማለት ነውና ምናልባት የቀልድ ወይ እነሱን ለማናደድ ወይ እነሱን ለመፈተን ምናምን ብዬ ያደረኩት ነገር የለምና የትክክለኛ ወስኜ ያደረኩት አስቤበት ከራሴ ጋር ተወያይቼ ያደረኩት ነገር ነውና አሁን ላይ እኔና ፍቅር ያለን ነገር እውነተኛ ነገር ነው። ስለዚህ ሩታን ብትሆኚ በእንደዚህ አይነት ጉዳይ ከሆነ የጠራሽኝ ትናንትና ጨርሼልሻለሁ ብዬ አስባለሁኝ። ማለት ከትናንት ወዲያ አውርቻችኋለሁ። አንቺንም ሄርሜላንም በግልጽ ማወቅ ያለባችሁ ነገር አውቃችኋል። እሷንም አገናኝቻችሁ ያለውን ነገር አይታችኋል ብዬ አስባለሁኝ። ስለዚህ ያን ነገር ካያችሁ ዛሬ በድጋሚ እኔን መጥራት የማይጠበቅብሽም ነበረ። ስለዚህ ወንድሜ እኔ የራሴን ህይወት በራሴ እንትን ማለት ስለምፈልግ እንግዲህ ትንሽ ጊዜ ወዲያው ወደዚህ ህይወት ውስጥ ለመግባት አልፈለኩም ነበረ። ትንሽ መቆየትን ፈልጌ ነበር። ግን ደግሞ እንድቆይ ምንም የሚያደርገኝ ብቻዬን እንደሆን የሚያደርገኝ ነገር አላገኘሁም። ለምን በጣም ብዙ ነገር እየደረሰብኝ ስለነበረ ማለት ነው። ብዙ እየተጎዳሁ የነበርኩኝ ሰው ነኝ። እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው።
ፈተና የበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ፣ አሁን ግን እንግዲህ ፍቅር ከኔ ህይወት መጣ፣ እነሱ የሚታገሉት ነገር አይኖርም። ስለዚህ ከዚህ በኋላ ሰላሜን አገኛለሁ ብዬ አስባለሁ። እንደፈለኩ መንቀሳቀስ እችላለሁ፣ እንደፈለኩ መውጣት መግባት እችላለሁ። እርግጠኛ ነገር ማለት አሁን እኔ የትኛው ነው እኮ ማለት ሲንግል ነበርኩኝ ምናምን አልክ፣ ግን ባለፈው እንደዛ አልነበረም ያልከኝ። እንዴ ነበርኩኝ እንጂ በፊት ኖ አይደለም፣ እንደዛ አይደለም ያልከኝ። ካንቺም ጋር ሆኜ ከሷ ጋር እንዳልነበርኩኝ በምን እርግጠኛ ነሽ አልከኝ። ሶ ከኔም ጋር ከሄርሜላም ጋር እያለ ከፍቅርም ጋር ነበርክ ማለት ነው። እሱ የግል ላይፋችን ነው። እዚህ ጋር ማብራራት አይጠበቅብኝም። አሁን ማወቅ ያለብኝ እኔና ፍቅር ያለንን ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማወቅ ነው አይደል? ማወቅም አለብኝ። ለምን ብትል እንደዛ ከሆነ እኛ ህይወት ላይ እኔም ካንተ ጋር በነበርኩበት ሰዓት ሄርሜላም ካንተ ጋር በነበረችበት ሰዓት እየተፈጠረ ያለ ነገር ከሆነ የግዴታ ማወቅ አለብን። እንደዛ ከሆነ አንተ ሆን ብለህ ነው ማለት ነው ከቤተሰብም ጋር ከሄርሜላም ጋር እንደዛ አስታጋጨን እና ስንበጣበጥ ሆን ብለህ ነበር፣ ወይም ደግሞ ውስጥ እያወቀ ነው ዝም እያልከ የነበረው ማለት ነው በዛን ሰዓት አብራችሁ ከነበራችሁ። እሺ ሩታ፣ አሁን ዛሬ ዴቭም እንደጠየቀኝ ከሆነ ጥያቄው ማወቅ የምፈልገው እውነት ነው ውሸት ነው አንተና ፍቅር ያለው ነገር ነው እያለ ነበር። ስለዚህ አያይዞ የሚመጣ ነገር ስላለ ነው አሁን አንዴ ነገሮችን ማብራራት እየመሰለ ነው። ይህ ማለት አሁን ራሱ ከንግግር አንፃር ራሱ ነው እየተረዳ ያለው። ምናልባት በሁለታችሁ ፍቺ ምክንያት ራሱ የፍቅር እጅ አለበት እያልከኝ ነው ነው አሁን አንተ ከንግግር የወሰድኩት እንደዛ አልወጣኝ ነው አይደለም ነው እያልክ ያለው እሱ ነው። 7 አመት ቆየኝ ካልክ ከኔ ጋር እንግዲህ ኦልሞስት 2 አመት በደንብ በስነ ስርዓት ከዛም በላይ ቆይተናል። በእንደዛ አይነት አጋጣሚ ውስጥ ፍቅርም አንተ ህይወት ውስጥ እኛ ህይወት ውስጥ ነበረሽ ማለት ነው። 7 አመት ቆይተናል ካልከኝ እንደዛ ከሆነ እንደገና ሄርሜላ መታ ፍቅርም ነበረሽ ማለት ነው አይደለ? በግልጽ አማርኛ እንደዛ ነው የምንረዳው። ስለ ፍቅር ማወቅ የምፈልጊው ነገር እውነት ነው ውሸት ነው አሁን ላይ ያለው ነገር እውነት ነው ብዬሻለሁኝ፣ ግን ስላለፈ ነገር ማንሳት አይጠበቅብኝም። ላንቺ ማብራራት አይጠበቅብኝም ነበር እኮ ማንሳት ማወቅ ማለት ምን ያደርግልሻል? ኦልሬዲ እኔና አንቺ ተለያይተናል እኮ። ስለዚህ ምንም አይጠቅምሽም። አሁን ያለፉት ታሪክ እኔና ፍቅር ምናምን ምን እንደነበረ ነው ላንቺ ማብራራት አይጠበቅብኝም። እሺ ለኔ ማብራራት ባይጠበቅብህም ግን ደግሞ እውነታው እንደዛ ነው ማለት ነው። አዎ እውነታው እኔና ፍቅር አሁን ላይ ያለን ነገር እንደዛ ብቻ ሳይሆን አንተ ታውቅ ነበረ ከሄርሜላም ጋር እንደዛ ስንጨቃጨቅ ከቤተሰብም ጋር እንደዛ ስንበጣበጥ ያለውን ነገር በሙሉ ኢቭን ከቡዜ ጋር ራሱ እንደዛ አይነት ልክ ስንነጋገር አንተ ዝም የምትለው እያወቅህ ነበር ማለት ነው። እንግዲህ እያወቀ ነበር ብለሽ ካሰብሽ እያወቅኩ ነበር ይሆናል። ስለዚህ እኔ ግን አሁን ወንድሜ የጠየቀኝ ጥያቄ ተመልሶልሃል ወይንስ ምንድነው? እሺ ነገር የጠየቀኝ ጥያቄ እሺ አንዳንድ ነገሮች ማለት ነው ወንድሜ ተድበስብሶ ማለፍ የለበትም። በመጀመሪያ ደረጃ አንዳንድ ነገሮች ተድበስብሶ ሲያልፍ ጥሩ አይደለም። ነገ ላይም የሆነ ነገር ቂምን እያተረፈ ስለሚሄድ ማለት ነው። ግን እኔ አሁን ዛሬ ከመጣሁበት አንጻር ከጠየቅኩ አንጻር መልሱን ሰጥተኛል። ነገር ግን በዛ መንገድ መሄዱን ከፈለክ አሁን ላይ በዚህ ህይወት ውስጥ መግባት እነሱ አስቸገሩኝ ምን በአንተ ጉዳት ውስጥ እኮ እኛ ነበርን። ስትታመም አብረን ነበርን እኮ ከአንተ ጉዳት ጋር እየተጎዳ ነው እኮ እኛ ነን አይደለም እንዴ? ከአንተ ስቃይ ጋር እየተሰቃየን የነበረው እኛ ነን። ስለዚህ አሁንም ደግሞ ፍቅርን አመጣት። የቆየም ፍቅር ይኖራችሁ እኔ አይመለከተኝም። ያለፈ ታሪክ ይኖራችሁ አልፏል። በቃ አሁን ራስም እያልክ ነው ላለፈ ነገር ድጋሜ ወደ ኋላ አልመለስም እያልኩ ያን ነገር እና ታዲያ ማንሳት ከሌለብን ደግሞ ያለፈው ነገር አሁን ላይ አምጥተህ አሁን ከፍቅር ጋር ነኝ በፊትም ነበር አይባልም። ገብቷል አይደል? ይሄ አሁን የንግግር ስህተት ነው። ስለዚህ ሻው ምንድነው? ቆይ እኔ አሁን ዋናው ዓላማ ሲጀመር እኔ ከፍቅር ጋር እንድትሆን አልፈልግም በዚህ ሰዓት። ተረዳኝ አይደል? ስለዚህ ከማን ጋር ነው? ብቻዬን ነው ትችላለህ እንዴ? ብቻዬንም እንደሆነማ ማን ማይሰጠውኝ ብቻዬን እኮ መሆንን ፈልጌ ረጅም ሰዓት ሞክሬያለሁ እኮ ከሩታም ተለይቼ ከሄርሜላም ተለይቼ ብቻዬን ለመሆን ቁርጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? በላይ ምን አለ ከሀገር ልወጣ ነው ብዬ ከኢትዮጵያ ለመውጣት ያው ሁሉ ፕሮሰስ እጂ ከዚህ በላይ ምን አለ? ከነሱ ለመለየት እኮ ብዙ ነገር አድርገናል። አብረሽ ሁለቱንም አምጥታ አስቀምጠ እኔ ከሁለታችሁም ጋር ህይወት የለኝም በቃ አቁም ያለውኝ እናንተን አልፈልግም እኔ ብቻዬን ነው መኖር የምፈልገው ብላቸው ነው እነሱ እየተከታተሉ ያሉት። እሺ እንደዛ ያለ እንደዛ ወደ ኋላ ብለህ ቪዲዮዎች መለስ ብለህ ማየት ትችላለህ። ብዙ ቪዲዮዎች ቪዲዮ ላይ እኮ አንዳንዴ እንደዛ ትላለህ፣ ግን ደግሞ ሁለታችንም ቤት እየተመላለስክ የምታሳየው ነገር ግን ልክ ስላልነበረ ነው። በዛ ልክኛ በተደጋጋሚ ነግሬሻለሁ። አሁን ዴቭ ላንተ ላልከው ጥያቄ በተደጋጋሚ ጠይቄታለሁ። በቃ በተደጋጋሚ በቃ ከህይወቴ ውጡልኝ ብዬ እሷንም ሄርሜላንም ተናግሬያለሁ። ብቻዬን መሆን ፈልጋለሁ። እሺ ለምን የምትሄደው? እሺ እነሱ ጋር እነ ሩታ ጋርም ለምን ትሄዳለህ? ሄርሜላ ጋር ስለምን ትሄዳለህ? እነሱ እኮ ናቸው የሚመጡብኝ እንጂ እኔ እነሱ ጋር ሄጄ አላውቅም። እንዴ እኮ ነው በቃ የሚያስጠላው ይሄ። ምናልባት እሺ እነሱ የሚሉት ሌላ ነው፣ አንተ የምትለው ሌላ ነው እንዴ? እሺ
እኔ እንደዛ አይደለም። ሄርሜላም እኮ ያየችው ተስፋ ቢኖር ነው በዛ ልክ እሷንም እንደዛ እያለቀሰች የምትከተለ እንጂ በፍጹም እንደዛ አይነት ነገር አስደስቷት አይደለም። እኔም በሆነ እንደዛ ሰውን የነበረው የማየው ነገር አንተ መተቤት ውስጥ የምታሳየን ነገር ነው እንደዚህ እንድንሆን ያደረገን እንጂ ሪል አንተ የምታወራውና የምትተገብረው ነገር እኮ ማች ሆኖ ቢሆን ኖሮ እኛም አንከራከርህም። ግን ደግሞ አንተ ተግባር ሌላ ነው፣ አፍ ደግሞ ሌላ ነው። በተግባር የምታሳየን ነገር ሌላ ነው። ከኛ ጋር መቀጠል ወይ ከአንዳችን ጋር መሆን እንደምትፈልግ ምናምን አልወሰንክም። ኢቭን መተራሱ አልወሰንክም። ለትንሽ ጊዜ ስጡኝ እንጂ ከሁለታችሁም ጋር መሆን አልፈልግም ምናምን ትልና ሄደ ደግሞ እኔ መች እንደዚህ ያልኩሽ ትላለህ። እኔ ጋር ደግሞ ትመጣና መች እንደዚህ ያልኩኝ ትላለህ። እሷም ጋር ሄደ መች እንደዚህ ያልኩኝ ትላለህ። በቃ ሩታ አሁን ማወቅ የፈለጋችሁትን ነገር አውቃችኋል ብዬ አስባለሁ። ስለዚህ ከዚህ በላይ ባንጨቃጨቅ ጥሩ ነው። ሲጀመር አሁን ዋናው ነገር ምን አለ መሰለ፣ እኔ ካንተ የምፈልገው ነገር እያልኩ ነው። መጀመሪያ ገብቶሃል። ከዛሬ ጀምረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጨዋታ ነው እንዴ ያስከው? ሴት ላይ አይደለም ሴት ላይ እየተጫወትክ እኮ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ። አይ ደግሞ የምትል ከሆነ ከኛ በቃ እናንተን ቤተሰብም አልፈልግም ወንድሞቼንም እናት አባቴንም አልፈልግም ካል የራስ ጉዳይ ነው፣ እኔ አይመለከተኝም። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁመ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ። ተረዳኛል። ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልገሃል ማለት ነው። ሰምተኛል አይደል? እሺ እኔ ሰምቻለሁ። በቃ እኔ አሁን ከዚህ በላይ እዚህ ከቆየሁኝ ካንተም ጋር እኔ ታላቄና አከብርሃለሁ አፍ መካፈል አልፈልግም። ስለዚህ ያንተ ሐሳብ ይሄ ከሆነ የኔ ሐሳብ የኔ ፍላጎት ደግሞ አለ። ስለዚህ እኔ የራሴ ፍላጎትና የኔ ሐሳብ ምን እንደሆነ ደግሞ በቃ በራሴ መንገድ አስኬዳለሁ። በቃ ከዚህ በላይ ካወራንም ሌላ ርዕሱ እምልን ሰማኛ ፍላጎት የሚባል ከኛ ከቤተሰብ መውጣት ፈልጋለህ እንዴ? እሺ ቆይ አንተ ከኛ መለየት ፈልጋለህ ወይ? እሺ ሴቶቹን እና አይመለከተኝም። እሺ ተዋቸው። ከኛ መውጣት ፈልጋለህ? ይሄ መንገድ እኛንም እያሰደብከን ነው እኮ ነው ማለት ቤተሰብን እያሰደብክ ነው። እኛን አንገታችንን እያስደፋህን ነው እኮ ነው ማለት አሰማኝም እንዴ አንተ እንዴ አንገታችንን እያስደፋኸኝ ነው እንዴ? ጭራሽ ደግሞ ራሴ በሚሄድበት መንገድ ትለኛለህ እንዴ? እንዴ የራስ መንገድማ ይኸው እስከ ዛሬ አየሁ እኮ በቃ እየተከታተልኩ የራስ መንገድ እኮ የሚመራ ሁሉ ወደ ሌላ የማይሆን መንገድ ነው። አሁን ደግሞ በእንደዚህ አይነት መንገድ እንድትቀጥል እኔ አልፈልግም። እሺ እንዴ እንደ ታላቅ አከበርከኝ አይደለም? እንደ ታላቅ የምታከብረኝ ከሆነ እኛን በስነ ስርዓት ቤተሰቦችን የምትወድ ከሆነ እኛ የምንልህን ደግሞ መስማት አለብን ማለት ነው። ተረዳኸኝ? እኛን የማትሰማን ከሆነ በጣም አስቸጋሪ ነው የሚሆነው። በቃ እኔ ፈርለቃል ማለት ነው ከቤተሰብ ወጥተሃል። ገባ? ይሄ ደግሞ እኛ በእንደዚህ አይነት መንገድ እኛ እናት አባቶቻችን በእንደዚህ አይነት መንገድ አላሳደጉንም። ገብቶሃል አይደል? በቃ ከዚህ በላይ እኔ እየጨነቀኝ ስለሆነ እዚህ መቆም በቃ ሩታ በቃ ሰምኛለሽ። በቃ እኔ አልፈልግም ብያለሁ አይደል? ከማናችሁም ጋር መሆን አልፈልግም። እኔ ራሴን ነገር መርጫለሁ። ስለዚህ በቃ ሁሌም ላውራው እኔ ለምን ራሳችሁን ያስማት ነው ሩታ